እናንተ የማዲያም ቅመሞችን ብር እየዘረፋችሁ ሩዛችሁን ታፍሳላችሁ። ምን አለባችሁ? የማዲያም ቅመሞች ማለት ነው። የማዲያም ቅመሞች ለምንድን ነው በአንድ በሁለት ሰው የማትማሩት? ሁልጊዜ ለምንድን ነው ሶሻል ሚዲያ ላይ እንደዚህ ተበላን እያላችሁ የምትወጡት ማለት ነው? አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ሰላም ብያለሁ ውዶቼ ሁላችሁንም የቻናሌ ቤተሰቦች ላይክ ሼር እያረጋችሁ አበረታቱኝ ማለት ነው። ሰብስክራይብ ላይክ እያረጋችሁ አበረታቱኝ። እንግዲህ ዛሬ የመጣሁት በሰአዲ እና በአሊ ጉዳይ ነው ማለት ነው። እንግዲህ ከዚህ ቀደምም እነዚህ ልጆች በሶሻል ሚዲያ ላይ ክስ ቀርቦባቸዋል ማለት ነው። እንደገና ደግሞ እንዲሁም በነገራችን ላይ እነሱ ብቻ አይደሉም፣ ጀማልም እንደዚሁ ሲወቀስ ነበር ሶሻል ሚዲያ ላይ እና አሚሮ ቲዩብም እንደዚሁ ሶሻል ሚዲያ ላይ እየተከሰሱ ነበር እና አይማኒታም እየተከሰሱ ነበር። እና እናንተ ትልልቅ ዩቲዩበር እና ቲክቶከር የተባሉ ሰዎች እየተከሰሱ እየበሉ እያያችሁ ሁለተኛ ሶስተኛ ለምንድን ነው የማዲያም ቅመሞች ለምንድን ነው የማትማሩት? ለምንድን ነው ሰው የምታምኑት? ዛሬ ላይ እንኳን አይደለም የሰው ቀርቶ የራሳችሁ የማይታመንበት ሰዓት ነው እና የራስ የምትሉት ሰው የማይታመንበት ሰዓት ነው። እንግዲህ እናንተ ብዙ ጊዜ ሶሻል ሚዲያ ላይ እያያችሁ ነው። እናቴ ቤቴን ከዳችኝ፣ አባቴ ቤቴን ከዳኝ፣ ወንድሜ ቤቴን ከዳኝ፣ እህቴ ቤቴን ከዳችኝ እያሉ ብዙዎቹ በሶሻል ሚዲያ ላይ እያያችሁ ነው ማለት ነው። እያለቀሱ እያየን ነው። እና ለምንድን ነው ባዲያ አምናን እንኳን አይደለም 400,000 ብር ቀርቶ 10,000 ብርስ ቢሆን ለምንድን ነው ዝም ብለን ሶሻል ሚዲያ ላይ አወቅናቸው ብለን ይሄን ሁሉ ብር የምንሰጣቸው? ለምንድን ነው? ማን ነው እነሱ ታዋቂ ስለሆኑ ፌመስ ስለሆኑ የሰው ብር አይበሉም ያላችሁ ማን ነው? የማዲያም ቅመሞች ማለት ነው። ልብ ግዙ። በተቻላችሁ የምታምኑት የራሳችሁ ስጋ የሆነ ሰው በማስረጃ እንደዛው እነዚህም በማስረጃ የያዛችሁትን ያክል በምታውቋቸው ሰው በምትግባቧቸው ሰዎች በራሳችሁ በሆኑ ሰዎች በማስረጃ አድርጋችሁ ስጧቸው። ብትጣሉም ያምራል ራስ ሰው ጋር ማለት ነው። እነዚህ አሁን ስልክ ታጠፉ በምንድን ነው የምትይዟቸው? በየትኛው እንትን ነው የምትይዟቸው ማለት ነው? እና ብዙ ጊዜ በእርግጥ ቤተሰብ ይሄንን ሁላ ብር አውጥተሽ ዕቃ ገዛለሁ ብትይ እሺ ላይልሽ ይችላል። ነገር ግን ገና ቤተሰብ እሺ አይለኝም ብላችሁ ደግሞ ወይ ጥናት አለ ብራችሁን ይዛችሁ ሄዳችሁ እናንተ ሀገራችሁ ስትገቡ መግዛት ትችላላችሁ እና ይሄን ሁሉ ብር አንስታችሁ ዝም ብላችሁ ፌመስ ስለሆኑ የሰው ብር አይበሉም ብላችሁ ብራችሁን መስጠት የለባችሁም ውዶቼ። ከአንዴ ሁለቴ ሰው መማር አለበት። ብዙ ጊዜ ሶሻል ሚዲያ ላይ እየቀረቡ ነው እነዚህ ፌመስ የተባሉ ታዋቂ የተባሉ ሰዎች ማለት ነው። እና ስለዚህ እነሱ አይበሉኝም ታዋቂ ናቸው ምናምን ብላችሁ ገንዘባችሁን አትስጡ። እናንተ ላይ ስልካቸውን በሚዘጉባችሁ ጊዜ አላነሳላችሁ ሲሉ ምናምን የዛ ሰዓት ምን ያክል ነው ቅንጭላታችሁ የእናንተ የሚጎዳው እና የምትናደዱት ማለት ነው። እና እነሱ እንዲያውም እነሱ በጣም ሰው ራሱ የማይፈሩ ናቸው ማለት ነው። አሁን ሙቤ ሲያናግራት ሰአዲ እንዲያያቸዋት ስልክ በቴሌግራም አናግርሃለሁ ብላ ነው የዘጋችበት። ዳግመኛ 2-3 ጊዜ ሲደውል አላነሳችለትም ማለት ነው። አሁን ሙቤ ምን ማድረግ ይችላል? ስልክ ታላነሳችለት ምንም ማድረግ አይችልም። እና ውጭ ያሉ ሶሻል ሚዲያ ታዋቂ የተባሉ ደግሞ ስልክ ሳላነሱላቸው ምንም ማድረግ ስለማይችሉ እዞ መካከል እናንተ ናችሁ። አሁን እኮ እናንተ ቤተሰብ እንዲብቃችሁ ያደረጋችሁት ነገር አሁን ቤተሰብ ዘንድ ሊደርስ ነው ማለት ነው። እንደገና ደግሞ ጸጸቱ እሳቱም ለእናንተ ነው ማለት ነው። ምክንያቱም ማድረግ ምን ነው ቤተሰቦች እንዲበሉት ቢበሉት በልተውት ቢቀሩ ለቤተሰቦች የሰጥቻቸው ኑሮ ገዙትም ባሉትም ለቤተሰቦቻችን ሰጥተውን ኑሮ ነው የምትሉት አሁን ላይ እናንተ ማለት ነው። በዛ ላይ ንዴቱ ብስጭቱ ወይ እቃው አልተገዛ በጣም ከባድ ነው። እና ውዲቱ እህቶቼ በአንድ በሁለት ሰው ተማሩ ማለት ነው።
በነገራችን ላይ ጀማል ሁሴን አስቆኛል ማለት ነው። ጀማል ሁሴን ራሱ ማታ ትናንትና ቪዲዮ ሰርቷል ማለት ነው። ምን ብሎ ሰርቷል? እንዲያው ግን አንዳንድ ጊዜ እንደዚህ ዩቲዩበሮች ሲባሉ ለምን እንደው አላውቅም ልብ የላቸውም እንዴ? ጀማል ሁሴን ራሱ ባለፈው አምና ነው መሰል ምናምን እና የሆኑ ልጆች ክስ አቅርበውበት ነበረ ብራችንን በላም ብለው ማለት ነው። እና ሌባ እያሉ ሶሻል ሚዲያ ላይ አውጥተውት ነበር ማለት ነው። እና ያንን ረስቶት እሱም ደግሞ ቆርቆሮዬን የበላኸው ሰውዬ ናስቲ ምናምን ብሎ ቪዲዮ ሰርቶ ነበር ማለት ነው። እኔ ግን ምንድነው ተዛለኝ ያ አምና እነዛ ብራችንን ተበላን ብለው የመጡ ሰዎች እነዛ ተዛለኝ ማለት ነው። እና በጣም ነው ያሳቀኝ። እና ማንም ከይር የላቸውም። እና ኮሜንት ላይም አሚሮ እንዲሁም ሀሊማ ወግዴዋ ራሱ አሚሮ ራሱ እንደዚሁ አድርጎኝ አሰቃይቶኛል ምናምን እያለች ነበር ማለት ነው። ቪዲዮዋን ሰምቻለሁኝ። እና ለምንድን ነው የማትማሩት? እኛ የማርያም ቅመሞች በያችን ብዙ ነው። እኔ እንጃ ብሩን እንዴት አድርገን እያፈስን ልክ አለ አይደለ? አቧራ ሀገራችን እንደሚታፈስ እንደዛ እያፈስን ነው መሰል የሚመስላቸው። እኔ እኮ በነገራችን ላይ ሰአዲና አሊ አሁን ለምሳሌ ሰአዲና አሊ ስደትን ያውቃሉ፣ ብር እንዴት ሆኖ እንደሚገኝ ያውቃሉ። በሰው ሀገር እንዴት ሆኖ ብር እንደሚገኝ ስለሚያውቁ ለምንድን ነው እህቶቻችንን የሚያስለቅሱት? እዘዙ ይላሉ፣ እንደዛ አድርገን እናረብላችኋለን፣ እንደዛ አድርገን እንሰራላችኋለን ምናምን ይላሉ። እንደገና እጃቸው ታረጉ በኋላ ሌላ ነገር ነው የሚያመጡት ማለት ነው። ካልተሳካ አሁን ካላሰሩት እኮ አይ ገና ሆኖ ነው እንደዚህ ነው እህቴዋ ተረጋጊ ብሎ ማለት ነው። በነገራችን ላይ እናንተ ደግሞ ልታስተውሉ የሚገባችሁ እቃ ቤት ጣውላ ቤት እና መጅለስ ቤት አዛችሁ ቶሎ አይሰሩም፣ ቶሎ ሰርተው አያስረክቡም። ምን ብትሏቸው ወላሂ ነው የምላችሁ፣ ምን ብትሏቸው ማለት ነው ማሸታቸው አይቀርም። እኔ እንደዚህ እዛው አገሬ ላይ አዝዤ ነበር እና አልጋ እና ቁምሳጥን ምናምን ክችን አዝዤ ነበር እና ወላሂ ነው የምላችሁ አንዱን ይገጥማል። ሁልጊዜ ጠብ ነው፣ በቃ ሁልጊዜ ጠብ ነው፣ ሁልጊዜ ነው የምጣለው። አንዱን ይገጥማል፣ አንዱን ያጎላል፣ አንዱን ይገጥማል፣ አንዱን ብራቸውን እንቅጭ አድርገው ይበሉና ከዛ በኋላ እናንተም ማሸት ነው ማለት ነው። ስለዚህ እንደዚህም ይሄን ያክል ብር 400 ሺህ ብር ሁሉ ለምን ሰጠሽ? እቃሽን ሳትረከቢ እቃቸውን ሳትረከቡ ለምንድን ነው 400 ሺህ ብር ሁሉ የምትሰጡት? ለምንድን ነው? እነሱ ለነገሩ አለቀ አልቆላችኋል ምናምን ብለው ሲያበቁ ብራቸውን ተረክበው ሲያበቁ የሆነ ነገር ያጎላሉ። ሁለተኛውኑ እንደዛ አስተካክሉ ነው እንደዛ አርጉ ስትሏቸው እሺ አይሉም ማለት ነው። ስለዚህ እኛ የማርያም ቅመሞች ደግሞ መማር አለብን። አሁን በቤተሰብ የሆነ ነገር ቤተሰብ አፍንጫቸውን ይዞ እንትን ይላቸዋል። እናንተ ግን ውጭ ሀገሩ ናችሁ፣ በምንድን ነው የምታገኟቸው? እዛ ቤተሰብ የሆነ እንዲያው በአካል ሄዶ እንደዚህ ነው አንጡ ብሎ በህግም ሆነ በምን ይይዝላቸዋል። እናንተ ግን እዚህ ሆናችሁ አንተን የታውቃል ቢለው ማን ተጠያቂ ይሆናል? አላውቅህም ታለው ምን ማድረግ ይችላል? ምንም ማድረግ አይችልም። ስለዚህ ተጠንቀቁ። በቃ ብራችሁን ያዙና አገራችሁ ስገቡ ትገዙታላችሁ እቃውን። በቃ ምንም ሰው የሚታመን የለም። ሰው አትመኑ። አሁን ሰዓት ላይ ማንም አልኳችሁ ወንድም እናትም በሏቸው ማንም እየታመነ የለም። ብዙዎች አሁን ሲያለቅሱ በእኛ ላይ ያለመድረሱን አትው፣ በብዙዎቻችን ላይ ያለመድረሱን አትው። ግን በሌላ ሰው ላይ ደግሞ ማየት አለባችሁ ማለት ነው። የገዛ ቤተሰባችሁ ያልታመነውን የገዛ ቤተሰባችሁ የከዳችሁን የውጭ ሰው ደግሞ ይመራናል ብላችሁ አትሰቡ እና ብራችሁን አትበሉ፣ አታልቅሱ ነው የምላችሁ። ብዙ ጊዜ ቪዲዮ እየተሰራበት ነው፣ ግን እናንተ አልተማራችሁበትም። አሁንም እያለቀሳችሁ ነው ብዙዎቹ የማርያም ቅመሞች። አሁን 2 መረጃ ነው ሙቤ የያዘው። አንዱ 405,000 አንዷ ደግሞ የአንዷ ብቻ ጠፋብኝ ስንት እንደሆነ ሰምቼው ነበር፣ ሪካርዱን ግን ረሳሁት ማለት ነው። እና ደግሞ የበለጠ ደግሞ ብዙዎችም ደግሞ ገና ሶሻል ሚዲያ ላይ ያልወጡ ብዙዎቹ አሉ ብዬ ነው የማስበው። እና ውድ እህቶቼ በቃ በአንድ ሰው በሁለት ሰው ተማሩ። ስንት ጊዜ ነው አሁን በቪዲዮ የሚወጡት እከሌ ብሬን ተበላ እከሌ ብሬን በላች እያሉ ማለት ነው። ስለዚህ በቃ በአንድ ሰው በሁለት ሰው መማር አለባችሁ። ሁልጊዜ ማልቀስ የለብንም። ሁልጊዜ በቃ ብራችን ተበላ ብለን እንትን ማለት የለብንም እላቸዋለሁ። ሰአዲና አሊ ደግሞ እነሱ
ቤታቸው ፎቃቸውን ገንብተው ፈሰሰስ ብለው እየተቀመጡ ሩዛቸውን እያፈሱ የማዲያም ቅመሞችን ያስለቅሳሉ ማለት ነው። እና በጣም ነው የሚያስጠላው። ፍትህ ፍትህ በሉ ለማዲያም ቅመሞች ገንዘባቸውን እንዲመልሱላቸው ፍትህ እንላለን እኛ የማዲያም ቅመሞች ማለት ነው። ላይክ ሼር እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።